ፎሎወር መሰብሰቢያ መንገዶች እንግዲህ እስኪ ሙሉውን ተከታተሉት ማለት ነው። የዮኒ ማኛ ፎሎወር ለሶስት ወር 300,000 እስከንገባ ፈገግ እያላችሁ ስሙት ማለት ነው። ፈገግ ያደረገኝ ነገር ነው። አማራን ይሳደባል። አንድ ጊዜ ደግሞ ትግራይን በል እንደው የሀገሩ አንሶት ኢትዮጵያ ላይ የሚያባላው አንሶት ፍልስጤም ሀገር ማለት ነው። ወላ ሐውለ ወላ ቁወተ ኢላ ቢላህ አዲስ አበባ ለኦሮሞ ውስጥ ልጁ ግን በእውነት ነው የምላችሁ በጣም ነው የተወነው ማለት ነው። ምክንያቱም እውነቱን ነው ልጁ። እኔ በእርግጥ እኔ አልከታተለውም፣ ግን ሁሉ ጊዜ ዮኒ እንደዚህ አለ፣ ዮኒ እኮ እንደዚህ ተሳደበ፣ ዮኒ እንደዚህ ሃይማኖትን ተሳደበ ሲሉ በቃ ወላሂ ገብቼ እኔ ተከታትዬው አላውቅም። አንድ ጊዜ ብቻ በሰይፉ ገብቶ እዛኔ ብቻ ነው ያየሁትና ሰይፉ ጋር ቀርቦ ማለት ነው ኢትዮጵያ ሄዶ እንጂ እኔ እዚህ ሶሻል ሚዲያ ላይ ብዙ ታሪክን እና በጣም ነው የሚገርመው። ልጁ በጣም ችሎበታል ማለት የልጁን አኳኋንና ሁኔታውን በቃ ባህሪ ትክክለኛ ባህሪውን ነው ቁጭ ያደረገው ማለት ነው። እንግዲህ 1 ሚሊዮን ሰብስክራይብ ምንድን ነው የሚባለው ፎሎወር በቀላሉ አይገኝም እና ዘርን ከዘር አባልቶ ሃይማኖትን ከሃይማኖት አባልቶ ነው ማለት ነው 1 ሚሊዮን ፎሎወር የገባው እና አሁን ቲሪንግ እያለ ዝም ብሎ ሞላኛና አማርኛ እየቀላቀለ በዚህ ሁኔታ ነው ኢትዮጵያ እንግዲህ ተሳዳቢ ያሳድጋል የምንለው። በዚህ ነው ባይን ማየት ይቻላል። ውሸት አይደለም እና እስኪ ሙሉ ተከታተሉት። እናመሰግናለን። ትግሬ ቀልድ አያውቅ እየነገርኩ ትንሽ ናቸው ብለን ሊሆን ይችላል። ተጋሩ is different man. I'm telling ሞላ ናይስ ኢንተርናሽናል እናርገዋል። ፍልስጤም I'm telling you እስራኤል እየመጣችልሽ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምሰነበታችሁ፣ አልሐምዱሊላህ ረቢል ዓለሚን እኔ በጣም ደህና ነኝ። እንግዲህ ዮኒ ማኛ የተባለው ግለሰብ ማለት ነው 1 ሚሊዮን የደረሰ ምንድነው የሚባለው ፎሎወር እንግዲህ በሙስሊሞች ማረባረብ ከቲክቶክ አካውንቱ ተዘግቶበታል ማለት ነው። ምክንያቱም በሚጸዳዳፉ ነብዩ ሰለላሁ ዐለይሂ ወሰለም እየተሳደበ ነበርና እንግዲህ ለዚህ ያደረሰው ምንድነው ከተባለ ማለት ነው። አሁን ይሄንን ፎሎ አድርገው የሚከታተሉ ሰዎች እኮ ናቸው በጣም የሚገርሙኝ። ሁሉ ጊዜ የሚሳደበው ስለ ሃይማኖት፣ ስለ ዘር በቃ ብሔርን ከብሔር ነው እያባላ ያለው ማለት ነው። ፎሎ የሚሰበስበውም በዛ ነው። አንድ ጊዜ አማራን ይሰደባል፣ አንድ ጊዜ ኦሮሞን፣ አንድ ጊዜ ትግራይን፣ እንዲሁም ደግሞ ከባህር ማዶ አልፎ ፍልስጤም ሀገርን የሚሳደብ ሰው ነው። ይህን እያደረገ ያለ ሰው ለምንድን ነው ፎሎ የሚደረገው? እኔ እኮ የኢትዮጵያ ሕዝብ ማለት ነው በግልባጩ ምን አይነት ቅንጭላት ነው ያለው ትላላችሁ ማለት ነው። አንዳንድ ጊዜ ስታስቡት ተሳዳቢ ሰው ነው በቃ ሁል ጊዜ የሚደግፉት ምንድን ነው የሚባለው ድጋፋቸው በቃ የሚሳደብን ሰው ነው ማለት ነው። አንዱ ምን አለ መሰላችሁ አንድ ጊዜ ማነው 6 ዓመት ተሳድቦ ጀርመን ገባል። እኔ አሁን የመዳም ቅመሞችን ብሳደብ ኢትዮጵያ ይጥለኛል እንጂ እርግማናቸው ለንደን ሊወስድ ነው እንዳለ እና ተሳዳቢ ሰው በቃ ተሳዳቢ ሰው እንትን ይልለታል ማለት ነው። ብዙ ጊዜ የሚታይ በቃ ሚዲያ ላይ ጎልቶ የሚታይ ምንድነው ተሳዳቢ ሰው ነው። በቃ ታዋቂነቱ የሚታወቀው በዛ ነው። በቃ ተሳዳቢ ስለ ተውሂድ የሚያስተምር ስለ ሽርክ ስለ ምናምን ያ ምንድነው የሚባለው ተሳዳቢ ይባላል። ይሄ ፎሎም አይደረግም፣ ሰብስክራይብ አይደረግም፣ አይከታተሉትም ማለት ነው። አማ ተሳዳቢ የሆነን ሰው በቃ ወላሂ ሱብሃንአላህ። እኔ ምን አይነት የኢትዮጵያ ሕዝብ እኮ በጣም ነው የሚገርመኝ የምር እውነት ለመናገር እኔ የኢትዮጵያ ሕዝብ በጣም ይገርመኛል። በቃ ሁሉ ጊዜ ደጋፊ ተሳዳቢን ሰው ነው። በቃ ዘርን ከዘር የሚያባላ ሃይማኖትን ከሃይማኖት የሚያባላን አካል በቃ ሆን ብለው ይደግፉታል በቃ ማለት ነው። ይሄ ሰውዬ ይሄን ሁሉ ፎሎወር ያገኘው እንግዲህ ተሳድቦ ነው። አንድ መልካም ነገር ያስተላለፈው ነገር የለም። እየተሳደበ ብሔርን ከብሔር በማባላት አንተ በቃ እንደዚህ ኢትዮጵያን አንዳንድ ጊዜ አሳንሶ ያል፣ አንዳንድ ጊዜ ደግሞ ከፍ አድርጎ ያል፣ አንዳንድ ጊዜ ሙስሊም ይሆናል፣ አንዳንድ ጊዜ ካፊር ይሆናል። በቃ አቋሙ እዚህ ይውላል የማይባል ግለሰብ ማለት ነው። አሁን ምኑ ነው ፎሎ የሚደረገው? ይህን ያህልስ ፎሎወር ያገኘው ምን መልካም ነገር ሰርቶ ነው? እንዳለ ፈሳድ ነው፣ ተሳዳቢ ነው። ምንድን ነው? አረ እኔ በጣም ነው የሚገርመኝ ወላሂ። እኔ የኢትዮጵያ ሕዝብ አንዳንድ ጊዜ
በጣም ይገርማቸዋል። ቁርአን ሀዲስ ስትለቁ አንድ ሰው ተመልካች የለውም ማለት ነው። አንድ ሰው ተመልካች የለውም። አማ ተሳዳቢዎች ቤት በቃ የሰው ርብርብ፣ የላይኩ፣ የፎሎወሩ፣ የሰብስክራይቡ በጣም ነው የሚገርመው። ወላሂ የምቀኝነት ሳይሆን ማለት ነው። እኛ የት ነው ያለ ነው? ምን አይነት ግማሹ ሰው ማለት ነው፣ ግማሹ ሙስሊሞች ናቸው ፎሎወር ያደረጉት እዛ ጋ ማለት ነው። አካውንቱ ከቲክቶክ ላይ ከመወገዱ በፊት ሙስሊሞች ፎሎዋችሁን አንሱ፣ ነቢዩ ሰለላሁ ዐለይሂ ወሰለምን ታሳድባል ይሄ ግለሰብ ሲባል በአንድ ጊዜ ነው ወደ 960 ምናምን ሺህ የደረሰው ማለት ነው። ይሄ ምንድነው? አብዛኛው ሰው ሙስሊሙ ሆኖ ነው በቃ ሙስሊሞች ናቸው በቃ ፎሎወር ያደረጉት ማለት ነው። ይሄ ለምን ይሆናል? በራሳችን በገዛ እጃችን እኮ ነው በቃ ድናችን የምናሰድበው ማለት ነው። እሱን እንደዚህ ፎሎወር ባናደርገው እየገባን ባንከታተለው እንደዚህ በሚጸዳዳፉ ነብዩ ሰለላሁ ዐለይሂ ወሰለምን ባልተሳደበ ኑሮ ማለት ነው። እሱ የፈለገውን ቢል የነብዩ ሰለላሁ ዐለይሂ ወሰለም ክብር አይነካም ማለት ነው። ግን በጣም ነው የሚገርመው በቃ ሚዲያ ላይ እዛ ጋር ሄዳችሁ ኮሜንት የምትጽፉ እዛ ጋር ሄዳችሁ እሱ ሊብ ሲገባ ጊፍት የምትሰጡ እንዲሁም ደግሞ ታብታብ በማድረግ ፎሎ በማድረግ እዚህ እንዲፈነጥዝ እዚህ ደረጃ ያደረሳችሁት ራሳችሁ ናችሁ። በቃ አንድ ሀዲስ ያልቀራ ሰው እዛ ጋር ይገባና ስለ እስልምና ያወራል፣ እስልምናን ያሰድባል ማለት ነው። እስልምናንም ያሰድባል፣ ነብዩ ሰለላሁ ዐለይሂ ወሰለምን ያሰድባል። በቃ የተለያየ ነገር የሚያደርገው የኛው ሙስሊሙ ማለት ነው። በቃ በማያገባው አቅሙ በሌለው እውቀቱ በሌለው ነገር ገብቶ እዛ ይዘነኩራል። ከዛ በኋላ እስልምናን ያሰድባል፣ ነብዩ ሰለላሁ ዐለይሂ ወሰለምን ያሰድባል። ይሄ ሁሉ በገዛ እጃችን በቃ በገዛ እጃችን ማለት ነው። እና ይሄ ሰው እንዲፈነጥዝ እዚህ ደረጃ እንዲደርስ ያደረግነው እኛው ራሳችን ነን። እሱም ባንከታተለው ኑሮ እንደዚህ ዘርን ከዘር ሃይማኖትን ከሃይማኖት እያባላ ያለ ሰው 1 ሚሊዮን ፎሎወር ሲያገኝ እንግዲህ ይሄ ሰው አይፈነጥዝ ምን ይሆን? በቃ አይፈነጥዝ ምን ይሆን? የኢትዮጵያ ሰው ሱብሃንአላ። የኢትዮጵያ ህዝብ በጣም ገራሚ ነው። በቃ ገራሚ ማለት ነው። ተሳዳቢን ሰው ዘርን ከዘር የሚያባላን ሰው ለማሳደግ በቃ ቁመው ነው ማለት ነው። ቁመው መልካም ነገርን የሚያስተምር ከሽርክ የሚያስጠነቅቅ ወደ ተውሂድ የሚጣራ ሰው ጥላታቸው ነው። በቃ ጥላታቸው። አማ ይሄ የሚሳደብ ሰው ዘርን ከዘር በቃ ሁል ጊዜ አማራ እንደዚህ ነው፣ ትግሬ እንደዚህ ነው፣ ኦሮሞ እንደዚህ ነው፣ ጎንደር እንደዚህ ነው፣ ወሎ እንደዚህ ነው እያለ የሚሳደብን ሰው በጣም ያበረታታሉ ማለት ነው። በቃ በጣም ነው የሚያበረታቱት። ምክንያቱም ፎሎወራቸው ይናገራል። 1 ሚሊዮን ፎሎወር ማለት በጣም በብዙ ድካም የሚገኝ እንጂ በቀላል ነገር የሚገኝ አይደለም። እሱ ግን ምንም ሳይደክም ምንም ውጣ ውረድ ሳያይ ተሳድቦ ብቻ 1 ሚሊዮን። ወላ ሐውለ ወላ ቁወተ ኢላ ቢላህ ሐስቢየላሁ ወኒዕመል ወኪል። ወላሂ በጣም እኔ እንጃ ምን አይነት። ስለዚህ እባካችሁ በመልካም ነገር እንጂ አንድን ሰው በመጥፎ ነገር ልንተባበረው አይገባም ማለት ነው። ተዓወኑ ዐለል ቢሪ ወተቋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው። ስለዚህ በመልካም ነገር እንጂ የሰውን ልጅ በመጥፎ ነገር ልንተባበረው። ስለዚህ የሰውን ልጅ በመልካም እንጂ በመጥፎ ነገር ልንከታተለው አይገባም። አላህ ልንፈራ ይገባል ማለት ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።